ግንባታውን ከነበረበት አፕግሬድ ማድረግ ይኖርበታል። ይሄ ውል ላይ የሚጻፍ ነው። ባንኩ ምን አይነት አሚኒቲዎች አሉት፣ ኮምፓውንድ ነው ወይ፣ ከአስፋልት ምን ያክል ይርቃል የሚለውን ነው የሚያየው። ስለዚህ እነዚህ ቤቶች በካሬ 77900 ብር ነው እንግዲህ እየተሸጡ የሚገኙት። ቆንጆ ሎኬሽን ላይ አየር ጤና አደባባይ አስፋልት ዳር ላይ ለመኖር በሚመች ቦታ ላይ ነው እንግዲህ ያለ ነው። ማስተልን እንደምናላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች፣ አሁን የምንገኘው ሞን ሪል ስቴት ላይ ነው። ከዚህ በፊትም በብዙ ቪዲዮዎች አሳይተናችሁ ነበረ። አየር ጤና አደባባይ ላይ ሞን ሪል ስቴት የሚያስገነባቸው አፓርትመንቶች እዚህ ደረጃ ላይ ደርሰዋል። በደንብ በፍጥነት ግንባታቸው እየተካሄደ ነው የሚገኘው። የሪል ስቴት ቤት ገዢዎች ወይም ደግሞ ቤት የመግዛት ሀሳቡ፣ ፍላጎቱ፣ እቅዱ ያላችሁ ወይም ደግሞ ምኞቱ የረጅም ጊዜ ምኞቱ ያላችሁና የሚፈልግ ቤት ለመግዛት የሚፈልግ ዘመድ ወዳጅ ያላችሁ ሰዎች ይህን ቪዲዮ እንዳታሳልፉት፣ ይጠቅማቸዋል በደንብ። የ10 ደቂቃ ቪዲዮ ለእናንተ የ10 ሚሊዮኖቹን ብሮችን ጥሩ ቦታ ላይ ኢንቨስት እንድታደርጉና የማትጸጸቱበት ነገር ላይ እንድታወጡ የሚጠቅማችሁ ስለሆነ ሙሉን ማየታችሁን እንዳትረሱ ማለት ነው። እንግዲህ አየር ጤና አደባባይ ላይ ሞን ሪል ስቴት በካሬ 77900 ብር እየሸጣቸው የሚገኙ አፓርትመንቶች ግንባታቸው እንደምታዩት በደንብ እየተካሄደ ነው የሚገኘው ማለት ነው። በአጭር ጊዜ በፍጥነት እየገነባን ነው የምንገኘው። በካሬ 77900 ብር የምንሸጣቸው አፓርትመንቶች ከባለ አንድ መኝታ ጀምሮ እስከ ባለ 3 መኝታ ድረስ ነው እንግዲህ የሚገኙት። ባለ አንድ መኝታ 80 ካሬ፣ ባለ 2 መኝታ ከ97 ካሬ ጀምሮ ነው ባለ 2 መኝታው ማለት ነው። ባለ 3 መኝታ ደግሞ ከ139 ካሬ ጀምሮ እስከ 165 ካሬ ድረስ ቤቶቹን እየሸጥን ነው የምንገኘው። ሁሉም ቤቶች ከባለ አንድ መኝታ ውጪ ማለት ነው የራሱ ተጨማሪ ሰራተኛ ክፍል አላቸው። አሁን ለምሳሌ ባለ 2 መኝታ 97 ካሬ ስል ሶስተኛው መኝታ የሰራተኛ ክፍል አለ ማለት ነው። ልክ እንደዛ ባለ 3 መኝታዎችም እንደዛ ነው። እያንዳንዱ ቤቶች ባልከኒ ያላቸው፣ ጥሩ ቪው አላቸው፣ ናቹራል ቬንቲሌሽን ወይም ደግሞ ብርሃን ያገኛሉ ማለት ነው። ስለዚህ እነዚህ ቤቶች በካሬ 77900 ብር ነው እንግዲህ እየተሸጡ የሚገኙት። በርካታ ገዢዎች ቀደም ብሎ የገዙት በቆንጆ ስታተስ ላይ ያለውን ቤታቸውን ግንባታቸውን እየተከታተሉ ነው የሚገኙት። እናንተም ዛሬ ነገ ሳትሉ አሁኑኑ ብትወስኑ ወይም ደግሞ መግዛት ብትችሉ ነገ ቤታችሁን በአይናችሁ ማየት ትችላላችሁ፣ ወይም ደግሞ ተረክባችሁ ወደ አገልግሎት ማስገባት ትችላላችሁ ማለት ነው። ወደ አከፋፈሉ ሁኔታ ስመጣላችሁ እንግዲህ እንዴት ነው አከፋፈሉ የምትሉኝ ካላችሁ፣ አከፋፈሉ 3 አይነት አከፋፈል ነው ያለን። ይሄ እንግዲህ ቅድመ ክፍያ ለሚከፍል ሰው ነው። የመጀመሪያ የመነሻ ዋጋው ነው 77900 ብር ማለት ነውና፣ ሁለተኛው ዋጋው ደግሞ እንዴት ነው በምትከፍሉት አከፋፈል ነው። አሁን ለምሳሌ ከፍ አድርጋችሁ ከቅድመ ክፍያው አስበልጠን እንከፍላለን ካላችሁ የምናደርግላችሁ ዲስካውንቶች አሉ። አሁን ለምሳሌ እንዴት መሰላችሁ 77900 ብር መነሻ ዋጋው ነው ብያችኋለሁ። ያ የሚሆነው ቅድመ ክፍያ ሲሆን ቅድመ ክፍያችን 8% ነው። 8% ብቻ ነው የምንከፍለው ካላችሁ በካሬ 77900 ብር እንሸጣለን ማለት ነው። ምናልባት ደግሞ ከፍ አድርገን እንከፍላለን 8% ብቻ አይደለም የምንከፍለው ካላችሁ ደግሞ ከ25% ጀምሮ እስከ 100% ለሚከፍል ሰው ከ3% ጀምሮ እስከ 30% የሚደርስ ቅናሽ አለን ማለት ነው። ያ ማለት 70% እናንተ ስታመጡ ድርጅቱ 30%ን ከበር ያደርጋል ወይም ደግሞ ይቀንስላችኋል ማለት ነው። በ70% ብቻ ቤት መግዛት ትችላላችሁ ማለት ነው፣ ከጠቅላላ ዋጋው ማለት ነው። ያ ሲሆን እንዴት ነው የካሬ ዋጋው ከ77900 ብር ይወርዳል ማለት ነው ቅናሹ ሲነሳ። ነገር ግን በቅድመ ክፍያ ብቻ ነው ካላችሁ ግን በ77900 ብር እየሸጥን እንገኛለን ማለት ነው። ሶስተኛው አከፋፈላችን ደግሞ የባንክ አማራጭ ነው። የባንክ አማራጭ ቆንጆ የባንክ አማራጭ አለን። በጣም ብዙዎች የሚወዱን የሚመርጡንም በዚሁ ነው ማለት ነውና የባንክ አማራጩ እንዴት ነው? ያው የትኛውም ሪል ስቴት ላይ የባንክ አማራጭ አለ፣ እናንተም እኛም እንደምናውቀው ማለት ነው። ለየት የሚያደርገውና የኛ የባንክ አማራጭ አለን ብለን ደረታችን ነፍተን የምንሸጠው ወይም ደግሞ ብዙ ሰዎች ወደው ደስ ብሏቸው የሚገዙት የባንክ አማራጩ ለምንድን ነው? ምንም አይነት ወለድ የለውም። ይሄ እንግዲህ በጣም ትልቅ ነገር ነው። ከወለድ ነፃ ነው። ኢንተረስት ፍሪ ባንክ አማራጭ ነው ያለን። 50%ቱን የቤቱን ዋጋ 50% በግንባታ ሂደት 8%ቱን ከፍላችሁ ከዛ ቀጣዩን ክፍያ እያላችሁ 50% ትጨርሳላችሁ። ክፍያችሁ 50% እንደሞላ ታቋርጡና
ክፍያችሁን ታቆሙና ቤቱን ነው የምትጠብቁት ማለት ነው። ቤቱን ትረከቡና እየኖራችሁበት ወይም ደግሞ እያከራያችሁበት ቀሪውን 50% እየኖራችሁበት ለ10 ዓመት ያለምንም ተጨማሪ ወለድ ምንም አይነት ወለድ ሳይታሰብ ቀሪውን 50% እየከፈላችሁ ለ10 ዓመት መጨረስ ትችላላችሁ ማለት ነው። ይሄ በደንብ ሊሰመርበት የሚገባ እናንተም ደግሞ ብልጥ ከሆናችሁ ቶሎ ልትወስኑበት የምትችሉት ነገር ነው ማለት ነው። ቤቱን ለመግዛት የቤቱ 100% ሊኖራችሁ አይገባም። ኢቭን 50% ራሱ ሊኖራችሁ አይገባም። 8% ካላችሁ በ8% ትገዛላችሁ። ከዛ ቀጣዩ ክፍያ ደግሞ በግንባታ ሂደት ነው። እንግዲህ ብዙ ሁለት አይነት አከፋፈል አለ ሪል ስቴት ላይ ፕሮግረስ ቤዝድ እና ታይም ቤዝድ የሚባል አከፋፈል አለ። ታይም ቤዝድ ማለት ቤቱ ተገነባም አልተገነባም በየ3 ወሩ ነው ከተባላችሁ በየ3 ወሩ ግዴታ መክፈል አለባችሁ ማለት ነው። በየ5 ወሩ ነው ከተባላችሁ ልክ እንደዛው። ይሄ ግን ፕሮግረስ ቤዝድ ነው። ድርጅቱ ከእናንተ ቀጣዩን ክፍያ ለመቀበል አሁን ውል ስትፈርሙ 8% ይከፍሉና ቀጣዩን 8% ለመቀበል ግንባታውን ከነበረበት አፕግሬድ ማድረግ ይኖርበታል። ይሄ ውል ላይ የሚጻፍ ነው። ግንባታውን አሻሽሎ በግንባታ ሂደት ወይም ደግሞ በፕሮግረስ ነው ማለት ነው የምትከፍሉትና ያንን በፕሮግረስ ከፍላችሁ 50%ን ብቻ ነው ለዛው ቤቱ 10 ሚሊዮን ቢሆን 50%ን ነው በግንባታ ሂደት ከፍላችሁ የምትጨርሱት። ቀሪውን 5 ሚሊዮኑን ወይም ደግሞ 50%ን እየኖራችሁበት ለ10 ዓመት ነው የምትከፍሉት ማለት ነው። ይሄ ማለት ነጋዴም ልትሆኑ ትችላላችሁ፣ ውጭ ሀገር ያላችሁ ዲያስፖራዎችም ልትሆኑ ትችላላችሁ። ኢቭን በፐር ታይም እየሰራችሁ ፍሪ ታይም እየሰራችሁ የምትከፍሉት አይነት ብር ነው ማለት ነው። ቀስ አድርጋችሁ ነው የምትከፍሉት። ምንም አይነት ወለድ የለውምና ይሄንን በደንብ ልትገነዘቡት ይገባል። ይሄ ትልቅ እድል ነው ማለት ነው። ይሄን ተጠቅማችሁ ልትገዙ ትችላላችሁ ማለት ነው። ኮምፓውንዱ ያረፈበት ደግሞ ምን ይመስላል፣ ቤቶቹ እንዴት ነው የምናገኛችሁ ሲያልቁ ካላችሁኝ ደግሞ ወደ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ነው ያለው። ከዛ ውስጥ ደግሞ ግንባታዎቹ የሚያርፉት ወደ 4000 ካሬ ላይ ነው። ያ ማለት ግማሹ ላይ ነው ማለት ነው። ግማሹ መሬት ደግሞ 50% የሚሆነው ወይም ደግሞ 4000 ካሬው ለጋራ መጠቀሚያ ወይም ደግሞ የጋራ መገልገያ አሚኒቲዎች የሚሟሉበት ነው። ከነዛም ውስጥ ለምሳሌ የልጆች መጫወቻ አለ፣ ሰፊ የልጆች መጫወቻ፣ መዋኛ ገንዳ አለ፣ ግሪን ኤሪያዎች አሉ፣ የስፖርታዊ ማዘውተሪያ ቦታዎች አሉ ማለት ነው። እነዚህን በሙሉ የምታገኙባቸው ነው ማለት ነውና ብዙ ጊዜ አሁን ላይ ያሉ ሪል ስቴቶች እንዴት ነው ኮምፓውንድ አይደሉም፣ ሲንግል አፓርትመንቶች ናቸው። ያ ማለት ደግሞ ከህንፃው ከወጣችሁ ወይ አስፓልቱን ነው የምታገኙት ወይ የሌላ ሰው የጎረቤት ግቢ ነው ማለት ነውና ይሄ እንግዲህ ትንሽ ቤቴ ነው ለማለት ወይም ደግሞ ሚሊዮኖቹን ኢንቨስት ለማድረግ ትንሽ ያስቸግራል። እናም ደግሞ አንድ ሰው ቤት ሲገዛ ወደ 4 ፐርፐዞች አሉት። የመጀመሪያው ራሳችሁ ለመኖር ነው የምትገዙት ቤቱን። ሁለተኛው አከራይታችሁ ኪራይ ለመሰብሰብ ነው። ሶስተኛው አሲዛችሁ ለመበደር ነው። አራተኛው ደግሞ መልሳችሁ ለመሸጥ ወይም ደግሞ ዘንድሮ የገዛችሁትን ቤት ሲደርስ በ3 ሚሊዮን የገዛችሁት ቤት ከሆነ በ10 ሚሊዮን በ15 ሚሊዮን ብር ለመሸጥ ለማትረፍ ነው ማለት ነውና እነዚህ አራቱም ፐርፐዞች ደግሞ አሚኒቲዎችን ያሟላ አፓርትመንት እና አሚኒቲዎች የሌሉት ወይም ደግሞ ምንም አይነት ሰርቪስ የሌለው አፓርትመንት በተመሳሳይ ዋጋ ይሸጥ። አሁን ለምሳሌ አስይዤ ልበደር ብትሉ ባንኩ ምን አይነት አሚኒቲዎች አሉት፣ ኮምፓውንድ ነው ወይ፣ ከአስፋልት ምን ያክል ይርቃል የሚለውን ነው የሚያየው። ሁለተኛው ደግሞ ለመኖር ብትሉ እናንተ ስትኖሩ ልጆቻችሁን የምታጫውቱበት ቦታ ያስፈልጋቸዋል። መዋኛ ገንዳ፣ ግሪን ኤሪያ፣ ስፖርታዊ ማዘውተሪያዎች ያስፈልጋሉ። ኢቭን ደካማ ወላጅ ወይም ደግሞ ዘመድ ካላችሁ ምናልባት አሮጊቶች ካሉ ነፍሰ ጡሮች ካሉ እዚሁ ግቢ ውስጥ መንቀሳቀስ ይችላሉ፣ መጽሐፍ ማንበብ ይችላሉ፣ ታይም ማሳለፍ ይችላሉ። ራሳችሁ ለመኖር ለማከራየት ብትሉ የኪራያችሁ ዋጋ የሚታሰበው ካለው ከኮምፓውንዱ ከአሚኒቲው አንጻር ነው ማለት ነው። አራተኛው ደግሞ መልሳችሁ ለመሸጥ ስትሉ አሁን ለምሳሌ ይሄ ነገር አለው ኮምፓውንዱ ለዚህ ነገር ጥቅም አለው ብላችሁ ነው እንግዲህ እንትን የምትሉት ይሄ ሁሉ ጥቅም አለው ማለት ነው። ሌላኛው ደግሞ ምንድነው የሴኩሪቲ ኢሹ ነው። አሁን ኮምፓውንድ አፓርትመንት ሲሆን ሙሉ ይሄ 8000 ካሬ ያልኳችሁ ይጣጠራል ከጫፍ እስከ ጫፍ ማለት ነው። እዛ ግቢ ውስጥ የሚገባ ሰው የመኖሪያነት አይዲ ወይም ደግሞ መታወቂያ ሊኖረው ይገባል። ምናልባት ወዳጅ ዘመድም ከሆነ ልጃችሁ ከሆነ ወይ ደግሞ ከሌላ ቦታ የሚመጣ ወዳጃችሁም ከሆነ በእናንተ በኩል ነው ማለፍ የሚችለው ወይም ደግሞ እናንተ የኛ ሰው ነው ብላችሁ አፕሮቫል ስትሰጡት ነው ማለት ነውና ለነዚህ ሁሉ ነገሮች ጥቅም አለው። ኮምፓውንድ አፓርትመንት ነው። እንደዛም ሆኖ ግን እነዚህ ሁሉ ጥቅሞች ኑረውት ቆንጆ ሎኬሽን ላይ አየር ጤና አደባባይ አስፋልት ዳር ላይ ለመኖር በሚመች ቦታ ላይ ነው እንግዲህ ያለ ነው። ሁለተኛው ደግሞ የካሬ ዋጋችን በጣም ቅናሽ ነው፣ 77900 ብር ነው። ይሄ እንግዲህ በደንብ ቆንጆ አማራጭ ነው ማለት ነው። ስለዚህ ይሄን ተጠቅማችሁ በ8% ቅድመ ክፍያ መግዛት ትችላላችሁ፣ ወይም ደግሞ ባመቻችንላችሁ ዲስካውንት ከፍ አድርጋችሁ ከፍላችሁ ዲስካውንቱን መጠቀም ትችላላችሁ። ሶስተኛው አማራጭ ደግሞ በባንክ አማራጭ የባንክ አማራጩን መጠቀም ትችላላችሁ ማለት ነው። ለበለጠ መረጃ ሞር ደግሞ የምንጠይቃችሁ ነገር አለ፣ ያልገባን ነገር አለ የምትሉ ካላችሁ ደግሞ ከታች
ባለው ስልክ ወይም ደግሞ ከላይ በምትመለከቱት ስልክ እየደወላችሁ ማግኘት ትችላላችሁ ማለት ነው። ዲቴል መረጃውን ኤኒታይም በሀገር ቤት ያላችሁ እየደወላችሁ በየትኛውም ሰዓት መረጃውን መጠየቅ ትችላላችሁ። ውጭ ሀገር ያላችሁ ኢትዮጵያውያን ደግሞ በኢሞ፣ ዋትሳፕ፣ ቫይበር፣ ቴሌግራም ላይ መረጃዎቹን በየትኛውም ሰዓት መጠየቅ ትችላላችሁ። ምናልባት መደወል ማይመች ከሆነ ቮይስ ወይም የጽሁፍ መልእክት አስቀምጡና ጥያቄያችሁ ይመለሳል ማለት ነው። የምትፈልጉትን ዶክሜንት ማጣራት ትችላላችሁ። አምናችሁበት ወዳችሁ እንድትገዙ ነው የምንፈልገው። ለቀጣይ መረጃ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ። በቀጣይ ቪዲዮ ተመልሰን እንመጣለን። መልካም ጊዜ